ሰላም ለኪ እየዞራችሁ ድገሙ የሚል ትእዛዝ አለ። አሁን ስታዩት እንዲሁ ካያችሁት እንዴ ምን እንደ ባዕድ አምልኮ ደግሞ ምን እንዙር ዛፍ እንዙር ይመስላል አይደል? አሰላሙ አለይኩም ወራህመቱላህ። እንደሰማችሁት ቄሱ ምንድነው ያለው? ዛፉን ሰላም እያላችሁ ዙሩት ነው ያለው። ምክንያት አለው። ምክንያቱም መሰላችሁ ዛፎቹ ገዳሙ ድረስ በእግራቸው ተጉዘው ነው የገቡት። ቄሱ አቁሟቸው ነው። ተመልከቱ ማስረጃ ገድለ አቡነ ዜና ማርቆስ እንደዚህ ይላል። ያን ጊዜ የደብረ ብስራት ዛፎቿ፣ እንጨቶቿ፣ ድንጋዮቿ ሁሉ አብሮ እንደሚሄድ ሰው እንደ ንጉሥ ሰራዊት በፊትና በኋላ ሆነው አባታችን ተክለ ሃይማኖትን ተከተሉ። ዛፎቹ ከኋላ የተከተሉት ሄደ። ማንን? ተክለ ሃይማኖትን ማለት ሄዱ። ከዚያም በኋላ በጌታ ፍቃድ ክብሩን ለመግለጽ ወደ ተከተሉት ድንጋዮች፣ ዛፎች ተመልሶ እንዲህ አላቸው። የወንድሜ ዜና ማርቆስ ገዳም ከሆነች ከዚች ሀገር ተነስታችሁ ከእኔ ጋር አትሄዱምና ሁላችሁም በቦታችሁ ቁሙ አላቸው ይላል። ተጉዞ ብዙ ከሄዱ በኋላ ገዳሙ ሲገቡ ቁሙ አላቸው ይላል። ስለዚህ ዛፎቹ በእግራቸው ተጉዘው የገቡ ናቸው። በኋላ የሚያወራሉም ወንጌል የሚሰብካሉ እንዳያችሁት ማለት ነውና በመጽሐፋቸው ያለ ታሪክ ነው። ያው ውሸት እንደሆነ ግን ሰዋይቱ ትረዳል። አሁን ይሄ ከጊዜ በኋላ መጥቶ አንዱ ቄስ የተነገው ንግግር ነው፣ ዛፍ ያዞራቸዋል ማለት ነው። ያሳዝናል። ለማንኛውም ወገኖቻችን አእምሯችሁን ለመጠቀም ሞክሩ። አንድን አምላክ አምልኩ። ወሰላሙ አለይኩም። تفداك عيني ومالي أمي وأبويا وعيالي ሰላም ለኪ እየዞራችሁ ድገሙ የሚል ትእዛዝ አለ። አሁን ስታዩት እንዲሁ ካያችሁት እንዴ ምን እንደ ባዕድ አምልኮ ደግሞ ምን እንዙር ዛፍ እንዙር ይመስላል አይደል? አሰላሙ አለይኩም ወራህመቱላህ። እንደሰማችሁት ቄሱ ምንድነው ያለው? ዛፉን ሰላም እያላችሁ ዙሩት ነው ያለው። ምክንያት አለው። ምክንያቱም መሰላችሁ ዛፎቹ ገዳሙ ድረስ በእግራቸው ተጉዘው ነው የገቡት። ቄሱ አቁሟቸው ነው። ተመልከቱ ማስረጃ ገድለ አቡነ ዜና ማርቆስ እንደዚህ ይላል። ያን ጊዜ የደብረ ብስራት ዛፎቿ፣ እንጨቶቿ፣ ድንጋዮቿ ሁሉ አብሮ እንደሚሄድ ሰው እንደ ንጉሥ ሰራዊት በፊትና በኋላ ሆነው አባታችን ተክለ ሃይማኖትን ተከተሉ። ዛፎቹ ከኋላ የተከተሉት ሄደ። ማንን? ተክለ ሃይማኖትን ማለት ሄዱ። ከዚያም በኋላ በጌታ ፍቃድ ክብሩን ለመግለጽ ወደ ተከተሉት ድንጋዮች፣ ዛፎች ተመልሶ እንዲህ አላቸው። የወንድሜ ዜና ማርቆስ ገዳም ከሆነች ከዚች ሀገር ተነስታችሁ ከእኔ ጋር አትሄዱምና ሁላችሁም በቦታችሁ ቁሙ አላቸው ይላል። ተጉዞ ብዙ ከሄዱ በኋላ ገዳሙ ሲገቡ ቁሙ አላቸው ይላል። ስለዚህ ዛፎቹ በእግራቸው ተጉዘው የገቡ ናቸው። በኋላ የሚያወራሉም ወንጌል የሚሰብካሉ እንዳያችሁት ማለት ነውና በመጽሐፋቸው ያለ ታሪክ ነው። ያው ውሸት እንደሆነ ግን ሰዋይቱ ትረዳል። አሁን ይሄ ከጊዜ በኋላ መጥቶ አንዱ ቄስ የተነገው ንግግር ነው፣ ዛፍ ያዞራቸዋል ማለት ነው።